ዛሬ ከ0 እስከ 6 ዓመት ስላሉ ህፃናት ልጆቻችሁ ማወቅ ያለባችሁን ወሳኝ አንድ ሚስጥር ነግራችኋለሁ። ህፃናት ልጆቻችሁ ግድግዳ ላይ ሲሞነጫጭሩ፣ ውሃ ሲደፉ እንዲሁም ዛሬ የሰጣችኋቸውን እቃ ሰባብረውና ነቃቅለው ሲጠብቋችሁ ምን ይሰማችኋል? ንዴት ወይ ይሄ ልጅ ምን ላድርግ የሚል ስሜት ወይስ ምሬት? ነገር ግን ከዚህ ነገር በስተጀርባ ያለውን ድንቅ ሐሳብ አስተውላችሁታል? ምናልባት ልጆቻችሁ ሳይንሳዊ ምርምር እያደረጉ እንደሆነስ ተገንዝባችሁ ታውቃላችሁ? ከ0 እስከ 6 ዓመት ያሉ ህፃናት ዓለማቸውንና አካባቢያቸውን የሚረዱበትና ለማወቅ የሚጓጉበት ወይም ደግሞ ጥረት የሚያደርጉበት ወሳኝ እድሜ ላይ ነው። ውሃ ሲያፈሱ ፈሳሽ ነገር መሬት ላይ ቢፈስ ምን ይሆናል የሚለውን ነገር ለማወቅ ካላቸው ጉጉት የተነሳ ነው። እቃ ሲሰብሩም እንደዛው ከዚህ ነገር ላይ ይህን እቃ ብጥለው ምን አይነት ድምጽ ልሰማ እችላለሁ የሚለውን ማወቅ ስለሚፈልጉ ነው። ግድግዳ ላይ ሲሞነጫጨሩ የሚሰሩት ነገር ውጤቱን ማየት ስለሚፈልጉ እኛ ጥፋት የምንለው ይሄ ተግባር ለነሱ ዓለምን የሚረዱበትና ዓለምን የሚያውቁበት መማሪያ መንገዳቸው። ታዲያ ምን እናደርግ? የምናደርገውማ አማራጭ እንስጣት። ግድግዳ ላይ እንዳይሞነጫጨሩ ሰፊ ወረቀት አዘጋጅተን እንዲሞነጫጭሩበትና መማራቸውን እንዲቀጥሉ እናበረን። ውሃ ሲያፈሱ ወይም ደግሞ የተለያዩ እቃዎችን ሲሰብሩ የማይሰበሩ እቃዎችን እናዘጋጅላቸው። ሊያጠፉባቸው የሚችሉ ነገሮችን ከስራቸው አርቀን መጫወቻቸውን ወይም ደግሞ ያንን ትምህርት የሚቀጥሉበትን ያንን ምርምር የሚቀጥሉበትን ነገር እናመቻችላቸው እንጂማ እንዳይማሩ ገደብ አንጣልባቸው። አካባቢያቸው እንዲመራመሩ እንርዳቸው። ዛሬ የምንሰጣቸው ነፃነት ነገ ላይ የፈለጉበትን የሙያ ዘርፍ መርጠው በአግባቡ ሰርተው ስኬታማ መሆን እንዲችሉ ያበረታታቸዋል፣ መሰረት ይጥልላቸዋል ማለት ነው። ፎሎ ሼር ማድረግ አትርሱ።